አመሰግናለሁ ጋዜጠኛ ብሩክ። እግዚአብሔር ይመስገን ይሰራል። አስቸጋሪ ሰዓት ነው። እጅግ ሀዘን ላይ ሆነ ነው የደወልኩትና በተለይ ደግሞ እንዲህ አይነት ለአማራ ህዝብ ለኢትዮጵያ የሚቆረቆሩ ራሳቸውን ለኢትዮጵያ አሳልፈው ይሰጡ ለአማራ ህዝብ አሳልፈው ይሰጡ እንግዲህ የአማራን ህዝብ የህልውና አደጋውን እንከላከላለን በወጡ እንዲህ አይነት መስዋዕትነት ሲወሰድ እጅግ በጣም ያሳዝናልና እንደው የተሰማህን ስሜት ሀዘንን እንድትገልጽ ነው የደወልኩትና ተወሰነ ነገር እንድትል ፈልጋለሁኝ እስክንድር። እሺ በጣም አመሰግናለሁ ብሩክ። እንዳልከው ነው ዛሬ በጣም ከፍተኛ ሀዘን ላይ ነው ያለነው። የዚህ ሀዘን ምንጭ እንደሚታወቀው አርበኛ ሜጀር ጀነራል ከፍያለው ደሴ ተሰውቷል። እንግዲህ አንድ ሰው በምንም መንገድ ሲሰዋ እንደ ሰው የሚሰማን ነገር አለ። በዚያ ልክ ወንድም ነው ያጣነው፣ የትግል አጋር ነው ያጣነው፣ የህዝብ ልጅ ነው ያጣነው፣ የሀገር አለኝታ ነው ያጣነው። በዚህም በሌሎችም በብዙ መንገድ ልንገልጸው እንችላለን። አርበኛ ከፍያለው ይህ እንደተጠበቀ ሆኖ እንግዲህ ከዛም ባሻገር የተሰዋበት መንገድ ደግሞ ይበልጥ ሁኔታውን ይበልጥ ደግሞ አንገብጋቢ ያደርገዋል። ለምንድነው ይሄን የምለው? እንግዲህ አርበኛ ከፍያለው ከሞቀ ቤቱ የወጣው ለህዝቡ ብሎ ነው። መጀመሪያ የወጣው ያው እንደሚታወቀው ቀደም ብሎ ነበረው ህልውና ትግል ህዝቡ ለመቆም ለሀገር ለመቆም ለአማራ ብቻ ሳይሆን ለኢትዮጵያ ለመቆም ለምን በዛን ሰዓት አደጋ ተከስቶ የነበረው አንድ በአማራ ህዝብ ላይ እንደ ህዝብ ነው እንበቀላለን የሚል ዛቻ ተሰንዝሮ ነበር። በሌላ በኩልም ደግሞ ሀገር የሚፈርሳል የሚባል ነገር ተነስቶ ነበር። ስለዚህ ህዝቤን ሀገሬን ብሎ ወጥቶ እንግዲህ በዛን ሰዓት ነው ነጥሮ የወጣው ከህወሓት ሰራዊት ጋር በነበረው ትግል ማለት ነው። ያን ጊዜ ነው ሽሙ ነጥሮ የወጣው። በጊዜው እሱ ያለው እዚህ ጋይንት አካባቢ ነው፣ ደቡብ ጎንደር ማለት ነው። ገና የጦርነት ወሬ ሲነሳ አካባቢውን ጥሎ የጠፋው የብአዴን መዋቅር ነበር። እንግዲህ በወቅቱ እዛ አካባቢ እንደ መንግስት የነበረው የብአዴን መዋቅር ነው። ስለዚህ ጥርግ ብሎ ነው የሄደው በወሬ ማለት ነው። በወሬ ጥርግ ብሎ ተነቃቅሎ ሲወጣ እሱ በአካባቢው የነበሩ አርበኞችን አስተባብሮ በጣም የሚወደስ በታሪክ ሲነገር የሚኖር የጀግንነት ተግባር ነው የፈጸመውና ጋሸና ላይ የጋሸና ምሽግን ከሰበሩት ጀግኖች መካከል አንዱ ነው። ጋሸና እንደምታውቀው የማይፈርስ ምሽግ ነው ተብሎ የተሰራ በህወሓት ሰራዊት ያኔ የተሰራ ምሽግ ነበር። ከህዝቡ ጎን ተሰልፎ ትልቅ የጀብዱ ስራ የሰራው እሱ ነበር። በዛም ሰዓት ላይ ነገራችን ላይ ከሞላ ጎደል ያው በዛ ሰዓት ላይ እንደሚታወቀው የአማራ ህዝብ ባዶ እጁ ነው ከአገዛዙ ሰራዊት ጋር የተጋፈጠ። በሁኔ ነው የገባው። በቂ ትጥቅ አልነበረውም፣ በቂ መሳሪያ አልነበረውም እና እስከ አፍንጫው ታጥቆ የነበረውን ሰራዊት በየቦታው ነው ተጋፍጦ ራሱን ያስታጠቀው እና በዛ ሂደት ውስጥ
አሁንም የመሪነት ሚና ተጫውተው በደቡብ ጎንደር ቀጠና በአጠቃላይ ጎንደር ግን በተለይ ደግሞ በደቡብ ጎንደር ቀጠና ዋነኛው ብዙ መሪዎች አሉ በዛ ቀጠና ውስጥ ግን ዋነኛው ምሰሶ ግንዱ ሆኖ አሁን ህይወቱ እስከ አለፈበት ሰዓት ድረስ የቆየ የህዝብ ልጅ ነው። ስለዚህ የተሰዋበት መንገድ ይበልጥ ያሳዝናል ያልኩት ይህንን ታሳቢ አድርጌ ነው። ማለትም ከህዝብ ጠላቶች ጋር ሲዋጉ በግልጽ በፊት ለፊት ከህዝብ ላይ ጦርነት ከከፈቱ ኃይሎች ጋር ሲዋጋ አይደለም መጨረሻ ላይ ህይወቱ ያለፈው አነሰም በዛም ለህዝብ ወጥተናል፣ በተመሳሳይ መንገድ ለህዝብ ወጥተናል የሚሉ ግን መሀል ላይ መንገድ ስተው ህዝቡን እየወጉ ባሉ ኃይሎች መሆኑ ነው። ያ በቃ ልብ ይሰራልና እዚች ላይ ላሰምርበት የምፈልገው ነገር ምንድን ነው? አሁን ያጣ ነው የአንድ ድርጅት መሪ አይደለም። ማለትም አማራ ፋኖ ጠቅላይ ግዛት እዝ ተከታታይ ምክትል አዛዥ ነው። በዛ ደግሞ የራሱ ክፍለ ጦር አለ። እንደገና ደግሞ የአማራ ፋኖ ህዝባዊ ድርጅት አመራር ነው። ምክትል ሰብሳቢ ነው። ግን ያጣ ነው የድርጅት መሪ አይደለም። አሁን በዛ በደቡብ ጎንደር ያጣ ነው የፋኖ መሪ ነው። በህዝባዊ ድርጅት ውስጥ ሆነም አልሆነም ቅድም እንዳልኩት ዋናው ግንዱ ስለነበር ማለት ነው። የወደቀው ግንድ የሆነ የፋኖ መሪ ነው። ያቺ የተተኮሰች ጥይት የጣለችው የአንድ ድርጅት ውስጥ ያለምትኝ ነገር። ስለዚህ ምናዝነው እንደ አፋሕድ ወይም እንደ አማራ ፋኖ ጠቅላይ ግዛት እዝ ብቻ አይደለም፣ እንደ ፋኖም ብቻ አይደለም፣ እንደ አማራ ትልቅ የአማራ ክንድ ነበርና ማለት ነው። እና በዚህ መንገድ ማለፉ አነሰም በዛም ፋኖንም በሚሉ በስም እንግዲህ በገቢ ሁለት አይነት ነው አለ። በስም ፋኖ አለ፣ በገቢ ደግሞ ፋኖ ያልሆነ አለ። ግን ሁለት ፋኖ የሚለውን ስም የተሸከመ ብዙ እና አነሰም በዛም ፋኖ የሚል ስም ባነገቡ በተሸከሙ ምን ልበላቸው የጠፉ በጎች ህይወቱ መቀጠፉ በጣም ከልብ ሀዘናችንን ድርብ ያደርገዋል። ዞሮ ይህ መስዋዕትነት የተከፈለው ለህዝብ ነው፣ ለአማራ ህዝብ ነው፣ ለህልውና ጥቅም ነው፣ ለሀገር ነው፣ ለኢትዮጵያ አንድነት ነው እና የከበረ ነው። በፋኖም በአማራ ህዝባዊ ድርጅት ደረጃም አማራ ፋኖ የጎንደር ጠቅላይ ግዛት እዝ ደረጃም በፋኖ ደረጃም በኢትዮጵያም ደረጃ ነው ሀዘኑ ጉዳቱ። ወደፊትም ደግሞ የምናስታውሰው በዚሁ ልክ ነው ለማለት ነው። ሀዘኑ በጣም ከባድ ነው ለማለት ነው። ብሩክ በጣም አመሰግናለሁ። እውነት ነው፣ ሀዘኑ በጣም ከባድ ነው። በተለይ ደግሞ እንደዚህ በባንዳዎች በራሱ ወንድሞች እንዲህ አይነት መስዋዕትነት ሲከፍል በጣም ያሳዝናል። ምናልባት እንደው አንድ ጥያቄ ላንሳ። አሁን በተለይ ደግሞ እሱ የሚመራው የነበረ ሰራዊት አለ፣ በህዝብ ደረጃ በሰራዊትም ደረጃ ማለት ነው። የፈጠረው ቁጭት አለ፣ ንዴት አለ፣ እልህ አለ። እነዚህ ነገሮች ሁሉ አሉ። ግን መጨረሻው መቋጫው ግን እዚህ ላይ ሊሰመርበት ይገባል። ጽናት ነው። ይሄ እንደዚህ አይነት መስዋዕትነት የሚያመጣው ይህንን ስል ምንድን ነው?
መስዋዕትነቱ አደራ ጥሎብን አልፏል። ተከፈለው አንድያ ህይወቱን አሳልፎ በመስጠቱ እኛ ላይ ያለውን ኃላፊነት ጨምሮታል። እሱ የወደቀለትን ዓላማ መንገድ ላይ ትተን ወይ በትነን ወይ መንገድ ላይ እናስቀረው እስከ መጨረሻው ድረስ የመጥፋት ኃላፊነት እንዳለብን አስረግጦ ይነግረናል ማለት ነው ሁኔታው። ስለዚህ መቋጫው ምንድነው? ጽናት ነው። ለዓላማ ጽናት፣ የወጣንበትን ዓላማ ለማስፈጸም ጽናት ነው በውስጣችን የፈጠረው ማለት ነው። ስለዚህ ይሄ ስሜት በሰራዊቱም ደረጃ አለ፣ በህዝቡም ደረጃ አለ። አሁን መስዋዕትነት እየተከፈለ ያለው በሰራዊት ደረጃ ብቻ አይደለም፣ በፋኖ ደረጃ ብቻ አይደለም፣ እንደ ህዝብም ነው። የአማራ ህዝብ አሁን ከፍተኛ የሆነ መስዋዕትነት እየከፈለ ያለው ከመጀመሪያ አንስቶ፣ በተለይ ደግሞ አሁን ጊዜው እየተራዘመ በሄደ ቁጥር መስዋዕትነቱ እንትን እያለ እየከበደ ነው እየሄደ ያለውና ከዛ አኳያ ከዚህም የበለጠ የባሰ ነገር ቢመጣ እስከ መጨረሻው ነው ዓላማ ቆርጠን እስከ መጨረሻ እንደምንፈጽም ስሜት ፈጥሮብናል ማለት ነው። በምንም ተአምር እንደዚህ አይነት መስዋዕትነት ተከፍሎ የወጣንለትን ዓላማ ከዳር ሳናደርስ ወደኋላ አንልም። ይህንም በዚህ አጋጣሚ ለወዳጅም ለጠላት በጣም አመሰግናለሁ እስክንድር። ምናልባት ከዚህ በላይ አልይዝህም። በሐዘን ላይ ሆነ ድንገት ነው የደወልኩት። መግለጫችሁንም ስላየሁት ነው የደወልኩትና መግለጫውን ለህዝብ አደርሳለሁኝ። ምናልባት ቀረ የምትለው ነገር ካለ እድሉን እሰጣለሁ። በእኔ በኩል ግን ለጊዜው ይበቃኛል። እንግዲህ ከሰሞኑ ደግሞ እንደዚሁ ተመልሰን የምንነጋገርበት ነገር ሊኖር ስለሚችል የህዝቡንም ስሜት እንጋራና የሚሉትን ወደ እናንተ ይዘን እንመጣለን። ቀረ የምትለው ነገር ካለ ግን ጊዜውን ውሰድ። የለም፣ እውነት ለመናገር ለጊዜው በዚህ ሀዘን ውስጥ ሆነን ሀሳባችንን ተበትኗል። ከዚህ በላይ ባልናገር መርጣለሁ። ለሰጠኝ ያው በስሜት ውስጥ ምን ያለ ነው። ስለዚህ በስሜት ውስጥ ሆነን የምንናገረው ነገር በጣም ጥንቃቄ ስለሚያስፈልገው በዚሁ ለወንድማችን፣ ለአርበኛችን፣ ለጀግናችን ከፍ ያለ ደሴ ለቤተሰቡ፣ ለወዳጆቹ፣ ለዘመዶቹ፣ ለሰራዊቱ፣ ለአማራ ህዝብና ለመላው ኢትዮጵያ ህዝብ መጽናናትን እመኛለሁ። የወንድማችንን ነፍስ ፈጣሪ በአጸደ ገነት ያኑርልን እላለሁ። አመሰግናለሁ።